እኔ በረርኩልህና ወልዲያ ደረስኩ። ወልዲያ ስደርስ ትልቅ ኬላ ተጥሏል። ዳርዳሯን ይዘም የኮሰኮሰ ቁም አለኝ። ባልሰማ ቁም ሲለኝ ቁም አይደለም ተተከለ የተባለ እኮ ነው የመሰለኝ። መጣ ዋ ለቁም ማለት ለገስገስ ማለት ነው እንዴ? ለመስዋዕት የተሳነ ነው እንዴ? ወንድም አለም አልሰማሁም። ከኔ መጣ ከወደ ላሊበላ ነው የመጣሁት። እስቲ መታወቂያ አውጣ። እስቲ መታወቂያ የለኝም። ዋይ አንተ አሁን ለቡቡትም ለቄጥም ጸጉሪ አውቀልክ ጎረምሳ ለምን አባን መታወቂያ ማይኖር? አለኝ እኮ ግን ረስቼ እኮ ነው ወንድሜ፣ ረስቼ እኮ ነው። አለኝ ለአንድ የለኝ ለወንድም ዘው አድርቀው አለ ግን ረስቼ ነው። አውጥቻለሁ እኮ አውጥቻለሁ ለኛን መታወቂያ ያውጣኛል ካደል እንዴ? አይደለም እቤት አውጥቻለሁ፣ ቀበሌ አለኝ ግን አሁን አላስኩትም ነው እኮ። እስቲና ማን ናችሁ ፈትሽ እስኪ። የሚዞርቅርቅ ነገር ነው። እስኪ መንግስት ሰራተኛ ነህ ተማሪ ነህ? አረ ኬጂ ነኝ አልኩ። አይ ኮሌጅ ተማሪ ነኝ። በቃ አሳልፉት ባካችሁ፣ ይሄ በቃ ተወጣል። ሄርኩኝ እየመሸ ስለመጣ ያው መንደር ገብቼ ነው የማደረውና መንደሩ ጋር ለመድረስ አንድ ጫካ አለ፣ ትልቅ ጫካ። አይተም ይሄን ፌስታሌን ይዤ እኮሽ ስል እንደው በላይ ላይ አረባ ነው 30 ጥይት ዝም አዲስ አበባ ብቻ ነው እኮ የጥይት ድምጽ የማሰማው። እኔ በጣም የገረመኝ ከዛ በፊት ልክ እንደናንተ ምቾት ላይ ነበርኩና እንደ ይሄን ነገር ማለት ጦርነት ፌስቡክ ላይ ነው የማውቀው፣ ገባ? ጦርነት ዩቲዩብ ላይ ነው የማውቀው፣ ታንክ ምናምን ቴሌቪዥን ላይ ነው የማየውና በቃ ሳይ ባሎ በእናትህ እንዳፈራ በእናትህ ሳይ ኮሜንት ገባለሁ። በእናትህ ደም ባሎ በእናትህ ሳይ እንዳፈራ በእናትህ ኧረ ቶሎ በል በእናትህ ዳላስ ቁጭ ብለህ ባሎ በእናትህ እንዳፈራ በእናትህ ዱባይ ቁጭ ብለህ አበናው አይዞችሁ ወንድም አለም በአካል ሌላ ታሪክ ነው። ተው እና እንደዛ ወንያም ሰውዬ ማለት ነው። ስንት የሰው ልጅ ስንት ቀዳዳ አለው? 7 2 ያፍንጫ 2 ጆሮ 1 ያፍ 1 ሽንት 1 የጭቃ ቀዳዳ። በሰባቱም ቀዳዳ ፈሳሽ ፈሷል፣ የሆነ ፈሳሽ ማለት ከዛ በቃ ያው ይሄ አረ በታንክ ነው መሰለኝ መጥቶኝ፣ አረ ሚሳኤል ነው መሰለኝ። ወይኔ ጭንቅላት የለም አልኩ። የጨረሻ አንድ ጊዜ ቀና ስል ያው ደህና ነኝ።